ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አላችሁ? ከዚህ ሰዓት ጀምሮ ከሀገር ውስጥና ከባህር ማዶ የተገኙ መረጃዎችን እንነግራችኋለን። ከፊደል ሚዲያ በየወቅቱ አዳዲስ ትኩስና ወቅታዊ መረጃዎች እንዲደርሳችሁ የቴሌግራም ቻናላችንን ሰብስክራይብ እንድታደርጉም በአክብሮት እንጋብዛለን። ቀዳሚ የምናደርገው ከሀገር ውስጥ የተገኙ መረጃዎችን ነው። በ24 ሰዓት ውስጥ 4 ሚሊዮን የአሜሪካን ዶላር ገንዘብ አባስተን እንሰጣለን በማለት ሲያጭበረብሩ የነበሩ ሁለት የካሜሩን ዜጎች ተያዙ። በአዲስ አበባ ከተማ በማታለል ወንጀል ላይ ተሰማርተው የነበሩ ሁለት ካሜሩናውያን የአሜሪካን ዶላርን ጨምሮ የተለያዩ ሀገራት የገንዘብ ኖቶችን በ24 ሰዓት ውስጥ እያባዛን እንሰጣለን በማለት ሲያጭበረብሩ ከብሔራዊ መረጃና ደህንነት አገልግሎት ጋር በጋራ በተደረገ ጥብቅ ክትትል በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ኮሚሽን አስታውቋል። በፓስፖርት ስማቸው ናዋ ሳምሰንና ጁዲ ባንጋም ተብለው የሚጠሩት እነዚህ የካሜሩን ዜጎች በአዲስ አበባ ቆይታቸው ማርክና ሳምሶን በሚሉ ሐሰተኛ ስሞች እንደሚጠቀሙ የጠቀሰው ኮሚሽኑ የደቡብ አፍሪካ ዜግነት ጭምር እንዳላቸው ተነስተዋል። ሐሰተኛ ገንዘብ ለማሳተም የሚጠቀሙባቸው የተለያዩ መሳሪያዎች የአሜሪካ ዶላር፣ የማዕከላዊ አፍሪካ ገንዘብ፣ ድርሃምና የኬንያ ሺሊንግ ትክክለኛ ገንዘቦችን ጨምሮ ሰነዶችና ፓስፖርቶች ተይዘዋል። በተያያዘም ሐሰተኛ የኢትዮጵያን የገንዘብ ኖት በመስራት ወደ ገበያ እንዲገባ ሲያደርጉ ከነበሩ 3 ኢትዮጵያውያን ተጠርጣሪዎች መካከል ዮሴፍ ተከስተ ብርሃንና ተክለ ብርሃን ገብረ መስቀል የተባሉ ሁለት ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ኮሚሽን ገልጿል። በተደረገባቸው ጥብቅ ክትትልና ድንገተኛ ፍተሻ 40 ሺህ ሐሰተኛ ባለ 100 ብር የገንዘብ ኖቶች ከተጠርጣሪዎቹ ጋር በቁጥጥር ስር ውለዋል። ሶስተኛው ተጠርጣሪ በፍለጋ ላይ ስለመሆኑ የአዲስ አበባ ፖሊስ ኮሚሽን አስታውቋል። ከ3.5 በላይ ነጥብ ያስመዘገቡ የኮተቤ ሜትሮፖሊታን ዩኒቨርሲቲ ምሩቃን በከተማ አስተዳደሩ ስራ እንደሚመደቡ ቃል ተገባላቸው። የኮተቤ ሜትሮፖሊታን ዩኒቨርሲቲ በተለያዩ የትምህርት መርሃ ግብሮች ያሰለጠናቸውን 2039 ተማሪዎች በዛሬው ዕለት አስመርቋል። በምረቃው ስነ ስርዓት ላይ ምክትል ከንቲባ ወይዘሮ አዳነች አቤቤ፣ የዩኒቨርሲቲው የቦርድ ሰብሳቢ አባዱላ ገመዳን ጨምሮ ከፍተኛ አመራሮችና ጥሪ የተደረገላቸው የክብር እንግዶች ተገኝተዋል። በምረቃ ስነ ስርዓቱ ላይ ለተማሪዎቹ የእንኳን ደስ ያላችሁ መልእክት ያስተላለፉት ምክትል ከንቲባ ወይዘሮ አዳነች አቤቤ በዩኒቨርሲቲ ቆይታችሁ ያሳለፋችሁ የደስታና የመከፋት መውደቅና መነሳት ከመደበኛው ትምህርታችሁ ጎን ለጎን ችግርን የመጋፈጥ የህይወት ልምምድ፣ የመተሳሰብና የመተባበር አቅም ያገኛችሁ ሆኖ እንዳለፈ አምናለሁ ብለዋል። የኮተቤ ሜትሮፖሊታን ዩኒቨርሲቲ በተለያዩ የትምህርት መስኮች ያሰለጠናቸውን 1010 ሴቶችና 1029 ወንዶችን በድምሩ 2039 ተማሪዎችን ያስመረቀ ሲሆን በትምህርታቸው ከ3.5 በላይ ነጥብ ያስመዘገቡ ምሩቃን በከተማ አስተዳደሩ ስራ እንደሚመደቡ ቃል ተገብቶላቸዋል። በምዕራብ ጉጂ ዞን ኦነግ ሸኔ መሬት ቆፍሮ የደበቀው ከ452 ሺህ ብር በላይ ገንዘብ ተገኘ። በምዕራብ ጉጂ ዞን ዱግዳ ዳዋ ወረዳ ኦነግ ሸኔ መሬት ቆፍሮ የደበቀው ከ452 ሺህ ብር በላይ ተገኝቷል። ቡድኑ በዱግዳ ዳዋ ወረዳ ወልጌዮ ቀበሌ በመሬት በመቆፈር 452800 ብር በላይ ቀብሮ መደበቁን የዞኑ ጸጥታና አስተዳደር ጽሕፈት ቤት ገልጿል። የጽሕፈት ቤቱ ኃላፊ አቶ ደስታ ኢታና እንደገለጹት ገንዘቡ በህብረተሰብ ጥቆማና በጸጥታ አካላት ክትትል ከተደበቀበት ስፍራ ወጥቷል። የዞኑ ፖሊስ መምሪያ ምክትል ዳይሬክተር እና የሰላም ማስከበር የስራ ሂደት ባለቤት ኮማንደር ፍቅሬ ዴክሲሳም የአካባቢው ህብረተሰብ ሰላሙን ለማስጠበቅ ከጸጥታ አካላት ጋር በትብብር እየሰራ እንደሚገኝም ተናግረዋል። 139 ሐሰተኛ ማስረጃዎች ጥቅም ላይ ሳይውሉ እንዲወገድ መደረጋቸው ተነገረ። የፌዴራል ሰነዶች ማረጋገጫ ኤጀንሲ ባለፉት 6 ወራት ውስጥ 454653 ጉዳዮችን ለማስተናገድ አቅዶ 416241 ጉዳዮችን አከናውነዋል። ይህም ከእቅዱ አንጻር 91.6 በመቶ መሆኑ የተነገረ ሲሆን ከተሰጠው አገልግሎቶች 253.5 ሚሊዮን ብር መሰብሰቡን የፌዴራል የሰነዶች ማረጋገጫና ምዝገባ ኤጀንሲ የኮሚኒኬሽንና ህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ መስፍን ታደሰ ተናግረዋል። የኮሮና ቫይረስ ወረርሽኝ ተጽዕኖ ኤጀንሲው በእቅዱ ልክ እንዳይጓዝ እንቅፋት እንደሆነበት ኤጀንሲው ይፋ አድርጓል። በኤጀንሲው በግማሽ ዓመት ውስጥ አማኒነትና ጥራትን ያለው ሰነድ በማመንጨት በቴክኖሎጂ የታገዘ አገልግሎት ከመስጠት አንጻር 264829 የሚሆኑ አገልግሎቶችን በኦንላይን ሲስተም የአሰራር ስርዓት አማካኝነት መስጠቱን ገልጿል። ከዚህ በተጨማሪ ሐሰተኛ ሰነድ ይዘው የተገኙ 139 ማስረጃዎች ጥቅም ላይ እንዳይውሉ በማድረግ ሊደርስ የነበረ ጉዳትን ማስቀረቱን ኤጀንሲው ይፋ አድርጓል። ከሐሰተኛ ማስረጃዎች መካከል መታወቂያ የበዛውን ቁጥር እንደሚይዝ የተነገረ ሲሆን ሐሰተኛ ማስረጃዎቹ ባይወገዱ ኖሮ ግለሰቦቹ ማግኘት የማይገባቸውን ጥቅም ያገኙ እንደነበረም ዳይሬክተሩ አቶ መስፍን ታደሰ በተጨማሪነትም ተናግረዋል።
በቀን በአማካኝ 2 መንጋ አንበጣ ወደ ኢትዮጵያ እየገባ ነው ተባለ። የግብርና ሚኒስቴር እንዳስታወቀው ከሆነ ከኬንያ በየቀኑ በአማካኝ 2 መንጋ አንበጣ ወደ ሀገር ውስጥ እየገባ ነው ብለዋል። የአንበጣ መንጋው በኦሮሚያ ክልል በአርሲ፣ በምዕራብ አርሲ፣ በጉጂ፣ በምዕራብ ጉጂና በቦረና ዞን፣ በደቡብ ክልል ደቡብ ኦሞ እንዲሁም በደቡብ ሶማሌ ክልል ተከስቷል። መንጋውን ለመከላከል የኬሚካል ርጭት እየተደረገ እንደሆነ የተናገረው ሚኒስቴር መስሪያ ቤቱ ባለፈው ዓመት በአንበጣ መንጋ ምክንያት በሀገሪቱ ላይ የደረሰውን የጉዳት መጠን ለማወቅ ጥናት እየተካሄደ መሆኑንና በጥናቱ ውጤት መሰረትም ጉዳት ለደረሰባቸው አካባቢዎች ድጋፍ እንደሚደረግም አስታውቋል። ኢዜማ በዛሬው ዕለት የምርጫ ማስጀመሪያ መርሃ ግብርን እያካሄደ ይገኛል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በዛሬው ዕለት የምርጫ ማስጀመሪያ መርሃ ግብሩን እያካሄደ ነው። መርሃ ግብሩ በአዲስ አበባ መካሄድ መጀመሩን የፓርቲው የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀም ተናግረዋል። በዚህ መርሃ ግብር ላይ 5000 ሰዎችም እየተሳተፉ ነው። ክንውኑ በፓርቲው የምርጫ ዝግጅት ዙሪያ ውይይት የሚደረግበት ሲሆን እጩዎች የሚተዋወቁበትና የፓርቲው አማራጭ የፖሊሲ ሀሳቦች የሚቀርቡበትም ነው። የኮሮና ወረርሽኝ የጥንቃቄ መንገዶችን ታሳቢ አድርገን የምናካሄደው ነው ብሏል የህዝብ ግንኙነት ኃላፊው። ኢዜማ የምርጫ ወረዳን መሰረት ያደረገ 435 ጠንካራ የወረዳ አደረጃጀት መፍጠሩን ካሁን ቀደም አስታውቋል። በ406ቱ የሚወዳደሩ እጩዎች ለይቼ መርጫለሁ ያለ ሲሆንም የእጩዎቹ መመዝገቢያ ቅጽን በየአደረጃጀቱ እየላከ መሆኑንም ፓርቲው አስታውቋል። ኢዜማ በምርጫው 2000 እጩዎችን እንደሚያቀርብም አቶ ናትናኤል ተናግረዋል። ኢዜማ ከሰሞኑ ለምርጫ ማስፈጸሚያ የሚሆን 143 ሚሊዮን ብር ያስፈልገኛል ማለቱም አይዘነጋም። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ሰላም አስከባሪ የሰራዊት አባላትን እያስመረቀ ይገኛል። ኢትዮጵያ ጦሯን ለዓለም አቀፉ የሰላም ማስከበር ተልዕኮ ማዝመቷን አጠናክራ መቀጠሏን የመከላከያ ሚኒስቴር በማህበራዊ ትስስር ገጹ አመላክቷል። የሀገር መከላከያ ሰራዊት የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የ15ኛ ሞተራይዝድ ሰላም አስከባሪ ሻለቃ በማስመረቅ ላይ ነው። ሕግን በማስከበርና በህልውና ዘመቻ ላይ የቆየው የመከላከያ ሰራዊት የጎረቤት ሀገርን ሰላም ለማስፈን ወደ ጁባ ለመዝመትም 15ኛ ሞተራይዝድ ሰላም አስከባሪ ሻለቃ ስልጠናውን ማጠናቀቁን ሚኒስቴር መስሪያ ቤቱ አስታውቋል። ፊች የተባለው ዓለም አቀፍ የሀገራት ብድር ከፋይነት ደረጃን አውጪ ሰሞኑን የኢትዮጵያ የብድር ከፋይነት ደረጃ በ2 ነጥብ ዝቅ እንዳደረገ ሮይተርስ ዘግቧል። ድርጅቱ የኢትዮጵያ ደረጃን ያወረደው መንግስት የብድር ቅነሳ እንዲደረግለት ወይም የመክፈያ ጊዜ እንዲሸጋሸግለት ቡድኑ ሀገራትን እንደሚጠይቅ ማሳወቁን ተከትሎ ነው። ሌሎች ሀገራትም የኢትዮጵያን መስመር ከተከተሉ ደረጃው ዝቅ እንደሚያደርገው ድርጅቱ ገልጿል። የኢትዮጵያ መንግስት የአሜሪካ ኮንግረስንና የፕሬዝዳንት ጆ ባይደን አስተዳደርን የሚያግባባለትን ኩባንያ መቅጠሩን ፎሪን ፖሊሲ መጽሔት ዘግበዋል። በዋሽንግተን የኢትዮጵያ ኤምባሲ ቤኔብል ከተባለ የፖሊሲ አግባቢ ኩባንያ ጋር የ3 ወራት ስምምነትን ተፈራርመዋል። ለአገልግሎቱ ኤምባሲው በወር 35,000 የአሜሪካን ዶላር ይከፍላል ተብሎ ይጠበቃል። ኩባንያው የተቀጠረው በህዳሴ ግድብ ድርድርና በትግራዩ ግጭት ላይ የአሜሪካ መንግስትን ለማግባባት ነው። የአዲግራት ዩኒቨርሲቲ ለ8ኛ ጊዜ 2576 ተማሪዎችን እያስመረቀ ይገኛል። አዲግራት ዩኒቨርሲቲ በትግራይ በነበረው ጦርነት ውድመት ደርሶበት ስለነበረም ተማሪዎቹ ቀሪ ትምህርታቸውን በመቀሌ ዩኒቨርሲቲ እንዲያጠናቅቁ ተደርጎም በዛሬው ዕለት እየተመረቁ ይገኛል። በሌላ በኩል በቅርቡ ተማሪዎቹን ያስመረቀው መቀሌ ዩኒቨርሲቲ ቀሪ 608 ተመራቂ ተማሪዎቹን በሁለተኛ ዙር እያስመረቀ እንደሚገኝ ኢዜአ ዘግቧል። በተመሳሳይ በዛሬው ዕለት ጅማ ዩኒቨርሲቲ በሁለተኛ ዙር በተለያዩ የትምህርት መስኮች ያሰለጠናቸውን 4338 ተማሪዎች እያስመረቀ ይገኛል። ከተመራቂዎቹ መካከል 3950 ያህሉ በመጀመሪያ ዲግሪ ሲሆኑ ከነዚህ መካከል 1530 ያህሉ ሴቶች መሆናቸውም ተነግሯል። በተከታይነት ከውጭ ምንጮች ወደ ተገኙ መረጃዎች እናሳልፋችሁ። ለኔልሰን ማንዴላ የቀብር ስነ ስርዓት ከተመደበ ገንዘብ ላይ ምዝበራ ፈጽመዋል የተባሉ 15 ግለሰቦች በቁጥጥር ስር ዋሉ። በደቡብ አፍሪካ የጸረ አፓርታይድ ታጋይ ኔልሰን ማንዴላ የቀብር ስነ ስርዓት ላይ በ2013 የምዝበራ ቅሌት ፈጽመዋል የተባሉ 15 ግለሰቦች በቁጥጥር ስር ውለዋል። በቁጥጥር ስር ከዋሉት መካከል እውቁ የገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ አባላት ይገኙበታል የተባለ ሲሆን በውንጀላው ዙሪያ ግለሰቦቹ ዝምታን መርጠዋል። ለቀብር ስነ ስርዓቱ ከተመደበው ገንዘብ 700,000 የአሜሪካን ዶላር ተመዝብሯል። የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንት ህይወታቸው ካለፈ ከጥቂት ወራት በኋላ ነበር ገንዘቡ መመዝበሩ የተሰማው። በዚህ ቅሌት እጃቸው አሉበት ከተባሉት መካከል የምስራቃዊ ኬፕ ታውን የጤና ሚኒስትር ጎምባም፣ የቀድሞ ቡፋሎ ከተማ ከንቲባ ዙኪስዋ፣ የገዢው ፓርቲ ከፍተኛ መሪዎችና ታዋቂ ነጋዴዎች እንደሚገኙበትም የአጃንስ ፍራንስ ፕሬስ ዘገባ አመላክቷል።
በአፍጋኒስታን ከባድ ፍንዳታና የተኩስ ልውውጥ 4 የጸጥታ አካላት ተገደሉ። በአፍጋን የጸጥታ አካላት ላይ ያነጣጠረ ጥቃት መፈጸሙን ተከትሎ ቢያንስ 4 የደህንነት ኃይሎች ሲገደሉ 7 ያህሉ ደግሞ ክፉኛ ቆስለዋል። ጥቃቱ በዛሬው ዕለት በደቡብና ምስራቃዊ ግዛቶች የተፈጸመ ሲሆን 3 ንጹሃንም ክፉኛ ቆስለዋል። ለደረሰው ጥቃት እስካሁን ድረስ ኃላፊነቱን የወሰደ አካል የለም። በአጠቃላይ በአፍጋን በዛሬው ዕለት 3 ጥቃቶች መድረሳቸውም በስፋት እየተነገረ ይገኛል። በአፍጋኒስታን የሚገኙ የአሜሪካ ጦር አባላት ቁጥር ከ12000 ወደ 2500 ዝቅ መደረጋቸውም አይዘነጋም። ትላንትና ምሽት የአፍጋን መንግስት በወሰደው እርምጃ 18 የታሊባን ታጣቂዎች ሲገደሉ 9 ደግሞ ክፉኛ ቆስለዋል። የዛሬው ጥቃት ምናልባትም ለትላንትናው የአጸፋ ምላሽ ሊሆን እንደሚችል በስፋት እየተነገረ ይገኛል። ዘገባው የአልጃዚራ ነው። በተከታይነት ስፖርታዊ ወሬዎችን እንንገራችሁ። የኢትዮጵያ ቡና እግር ኳስ ክለብ ያመጣው የ2013 ዓመት የደጋፊዎች ሪፕሊካ ማሊያና የተጫዋቾች ማሊያ የርክክብና የማስታወቂያ ዝግጅት በሳፋየር አዲስ ሆቴል በዚህ ሰዓት በመደረግ ላይ ይገኛል። የሊቨርፑሉ አለቃ የርገን ክሎፕ አንዳቸውም ኦዛን ካባክም ሆነ ቤን ዴቪስ በዛሬው የፕሪሚየር ሊግ ጨዋታ ከሌስተር ሲቲ ጨዋታ ቋሚ ሆነው ሊጀምሩ እንደሚችሉ ትልቅ ፍንጭ ሰጥተዋል። ፋቢኒዮ በጡንቻ መጎዳት ምክንያት ከኪንግ ፓወር ስታዲየም ውጪ መሆኑ የሚታወስ ነው። በሌስተር ሲቲ ድንቅ ጊዜን እያሳለፈ ይገኝ የነበረው የመስመር ተከላካይ ጄምስ ጀስቲን የአካል ጉዳት አጋጥሞታል። በዚህም እስከ ውድድር ዓመቱ መጨረሻ ድረስ ከሜዳ እንደሚርቅ ስካይ ስፖርት እያስነበበ ይገኛል። ቶማስ ፓርቴ ለአትሌቲኮ ከ2012 ጀምሮ ሲጫወት በጉዳት ምክንያት ያመለጠው 6 ጨዋታዎች ብቻ ነበረ። አርሴናል ቤት ከመጣ በኋላ ግን በጉዳት ምክንያት 10 ጨዋታዎች አምልጦታል። ነገ ከሊድስ ጋር የሚደረገው ጨዋታ የሚያመልጠው ከሆነ ወደ 11 ከፍ ይላል። አድማጮች ከሀገር ውስጥና ከባህር ማዶ የያዝንላችሁ መረጃ እኒን ይመስላሉ። ስላዳመጣችሁን እናመሰግናችኋለን። የፊደል ሚዲያን የዩቲዩብ ቻናል ሰብስክራይብ በማድረግ በየጊዜው አዳዲስ ትኩስና ወቅታዊ መረጃዎች እንዲደርሳችሁ ማድረግ እንደምትችሉ ከወዲሁ እንነግራችኋለን። መልካም ቆይታ።